ላችኋለሁ ወንድሞቻችን እህቶቻችን እንዴት ናችሁ? ይሄ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ አሁን በያላችሁበት ሁሉ ይብዛላችሁ። ነጋዴው ሰላም ይብዛልህ፣ ገበሬው ሰላም ይብዛልህ፣ መንግስት ሰራተኛው ሰላም ይብዛላችሁ። ሁላችሁም በያላችሁበት ሁሉ እግዚአብሔር ከናንተ ጋር ይሁን። መንገዳችሁን እግዚአብሔር ቀና ያድርግላችሁ። የዲያብሎስ ሥራ እግዚአብሔር ከፊታችሁ ያፍርስላችሁ። ሰላምና ጸጋ በያላችሁበት ሁሉ ይብዛላችሁ። እንግዲህ ከዚህ በፊት ሉቃስ ወንጌል ምዕራፍ 4 ከቁጥር 1 እስከ 5 ተመልክተን ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾሞ ጸልዮ ወደ ምድረ በዳ እንደወጣና ወደ ምድረ በዳ ሲወጣ የቀረበው የዲያብሎስ ፈተና ሊያስተናግድ ወደ ምድረ በዳ ወጥቷል። ነገር ግን በምድረ በዳ ዲያብሎስ ሲፈትኖ በፈተና እንዳልተሸነፈ እንጀራ ይሄን ድንጋይ እንጀራ አርግ ወይም ዳቦ አርግ ብሎ ሲፈትኖ ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መልሶለት ይሄ ዲያብሎስን አሸነፈ። ዛሬም በዛው እንቀጥላለን። የምትከታተሉኝ እግዚአብሔር ዘመናችሁን ይባርክልኝ። ምክንያቱም የእግዚአብሔርን ቃል መስማት መታደል ነው። የእግዚአብሔርን ቃል ደግሞ በቤታችሁ እንደምታነቡ እንደምትከታተሉ እርግጠኛ ነኝ። እግዚአብሔር ይረዳችኋል፣ ጸጋውን ያበዛላችኋል እላለሁ። ዛሬ እንግዲህ ከቁጥር 5 ጀምሮ ሉቃስ ወንጌል ምዕራፍ 4 ከቁጥር 5 ጀምሮ እንዲህ ይላል እግዚአብሔር ቃል። በጌታዬ በኢየሱስ ክርስቶስ ስም አነባለሁ። ዲያብሎስም ረጅም ወደ ሆነው ተራራ አውጥቶ የዓለምንም መንግስታትን ሁሉ በቅስፈት አሳየው። ዲያብሎስም ረጅም ወደ ሆነው ተራራ አውጥቶ የዓለምንም መንግስታትን ሁሉ በቅስፈት አሳየው። ዲያብሎስም ይሄ ስልጣንና ክብሯ ሁሉ ለኔ ተሰጥቷል፣ ለሚወደውም እሰጠዋለሁ፣ ለአንተም እሰጣለሁ። ስለዚህም አንተ በፊቴ ብትሰግድልኝ ይሄ ሁሉ ለአንተ ይሆናል አለው ይላል። ይሄ ሁሉ ለአንተ ይሆናል። ይሄ የሚታየው ዓለም ሁሉ ለኔ ተሰጥቷል። ይሄ የምትመለከተው ሁሉ ዓለም ለኔ ተሰጥቷል። ነገር ግን ለሚወደው ሰጠዋለሁ። አንተን ደግሞ እንዲወድ አንተን ደግሞ ለአንተ እንዲሰጥ በእግሬ ላይ ወርቄ ለኔ ስገድና ይሄ የሚታየው ዓለም ሁሉ ለአንተ እሰጣለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን የዓለም መድኃኒት የሆነውን ኃያልና ብርቱ የሆነውን ዘላለማዊ የሆነውን አምላክ በዚህ ሲፈትኖ እንመለከታለን። ይሄ ዓለም ሁሉ ለኔ ተሰጥቷል፣ ለሚወደውም እሰጠዋለሁ፣ ለአንተም እሰጣለሁ። ስለዚህም አንተ አንድ ነገር ብቻ ይጠበቅባል፣ በፊቴ ውደቅና ለኔ ስገድ፣ ስለዚህም ለአንተ እሰጣለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲፈትኖ አሁንም እንመለከታለን። ዛሬ ወንድሜና እህቴ ሆይ ዲያብሎስ ልዩ ልዩ ፈተና ያመጣል። ከዚህ በፊትም እንዳልኩት ዓለም የኔ ናት አለው። ይሄ ወርቅና ብር የኔ ነው። ዛሬም እንዲሁ ብርና ወርቅን እሰጥሃለሁ፣ ለኔ ስገድ፣ ለኔ ተንበርከክ፣ ለኔ እንዲያድርግልኝ ምል ዲያብሎስ አለ በምድራችን ላይ አሁንም አለ። ምክንያቱም ዲያብሎስ በምድር ላይ አለ። ሰው ልጆች እስካሉ ድረስ ክፉ መናፍስቶችም ክፉ አጋንንትም በዚህ ምድር ላይ ይኖራል። ሰዎች ፈትኖ ለመጣል ከእግዚአብሔር መንግስት ሊለይ የሚፈትኖ ፈታኝ ዛሬም አለ። ብርና ወርቅን እሰጥሃለሁ፣ ሚሊዮንን እሰጥሃለሁ፣ መኪና እሰጥሃለሁ፣ ፎቅ እሰጥሃለሁ፣ ይሄን እሰጥሃለሁ፣ ለኔ ስገድ የሚል ዛሬም ይኖራል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ የምታምር ዓለም እቺ የምታየው ዓለም ሁሉ የኔ ናት፣ ነገር ግን ለአንተ እሰጣለሁ፣ አንድ ነገር ብቻ ይጠበቅባል፣ በእግሬ ላይ ውደቅና ለኔ ስገድ ብሎ የፈተነው ማለት ነው። ስሙ ለዘላለም ይባረክ። ዛሬ ወንድሜ ሆይ ይሄን እሰጥሃለሁ ብሎ ወደ አንተ ቢመጣ እንዳትሰማ። ዓለምን እሰጥሃለሁ ብል አታላይ ነውና እንዳትሰማ። ፎቅ እሰጥሃለሁ ብል አታላይ ነው፣ ነፍስን ሊገል ነውና እንዳትሰማ። ምክንያቱም ነፍስን ገሎ ለሥጋ ቢሰጥ ለሥጋ ቢያደርግልህ ምንም አይጠቅምም። ስሙ ለዘላለም ይባረክ። ለሥጋ ይሄን አደርግልሃለሁ፣ እንዲህ ምድር ላይ ዓለምን እንድታተርፍ ይሄን ሁሉ እሰጥሃለሁ፣ ነገር ግን ከአንተ የሚጠበቀው በፊቴ ወርቄ ለኔ ልትሰግድ ይገባሃል።
ይሄን ለማግኘት ለኔ ስገድ፣ ወርቅን ለማግኘት ገንዘብን ለማግኘት ለኔ ስገድ፣ ፎቅን ለመስራት ለኔ ስገድ፣ መኪናን ለመንዳት ለኔ ስገድ የሚል ዛሬ ሕይወትን ሊያጠፋ ነው ወንድሜና እህቴ ሆይ እንጂ የእግዚአብሔር መንግሥት አያስወርስም። ስሙ ለዘላለም ይባረክ። ስለዚህ ለኔ ስገድ አለ። ዓለም ሁሉ ለኔ ተሰጥታለች፣ ለሚወደውም እሰጠዋለሁ፣ ለአንተም እሰጣለሁ። ስለዚህም አንተ በፊቴ ብትሰግድ ይሄ ሁሉ ለአንተ ይሆናል አለው ይላል። ኢየሱስም መልሶ ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል ብሎ መለሰለት ይላል። ስሙ ለዘላለም ይባረክ። ለአምላክ ለእግዚአብሔር ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል ብሎ መለሰለት። ስሙ ለዘላለም ቡሩክ ይሁን። ዛሬም እንዲሁ ነው ወንድሜ። አንዳንድ አከራሪ የሆኑ እግዚአብሔርን የሚፈሩ ሰዎች ጉቦን አይቀበሉም፣ ተራ ነገርን አይቀበሉም። ለምን? ይሄ እውነት ስለገባቸው ማለት ነው። ስግደትን ክብሬታን ለማግኘት በሰው ፊት ተወዳይ ለመሆን ክብሬታን ለማግኘት ምንን አይቀበሉም? ከጉቦን አይሰጡም፣ አይቀበሉም። ለምን? እግዚአብሔርን መንግሥት መግባት ስለሚፈልጉ። ስሙ ለዘላለም ይባረክ። ለአምላክ ለእግዚአብሔር ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል ብሎ መለሰለት ይላል። ለአምላክ ለእግዚአብሔር ብቻ ስገድ። ለቃልቻ ለመስገድ ገንዘብን አልሰጥም፣ ጉቦን አልሰጥም። ለአምላክ ለእግዚአብሔር ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና። ስሙ ለዘላለም ይባረክ። ዓለምን ለማትረፍ ለኔ ስገድ፣ ይህን እሰጥሃለሁ ለኔ ስገድ፣ ሀብትን እሰጥሃለሁ ለኔ ስገድ የሚል ካለ እንዳታድርጉ። ለአምላክ ለእግዚአብሔር ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና። ለአምላክ ለእግዚአብሔር ብቻ ስትሰግድ አንደኛ በዚህ ምድር ላይ ረጅም ዕድሜ ትጠግባለህ፣ በጤና በሞገስ በሰላምና በደስታ ትመላለሳለህ። እግዚአብሔርን የሚያመልኩት እንዲህ ናቸው። ምናልባት ጥቂት ጊዜ ውስጥ በፈተና ውስጥ ሊያልፉ ይችላሉ እንጂ መከራ ለነሱ ምንም አይደለም። ባለጠጋ ሆኔ ግን በአጋንንት ያመጣው ካለ በሟርትና በድግምት እየከፈልክ እየገበርክ ያመጣ ካለ ነገ መከራና ስቃይ ይጠብቅሃል። በዛ መንግሥት ስትገባ ይህችን ምድር ለቄ ስትሄድ ለዘላለም ሞት የሌለባት ለዘላለም ቤት ክራይ ወይንም ደግሞ እዛ መከራ የለም፣ እዛ ቤት ክራይ የለም፣ እዛ ሟርት የለም፣ እዛ ድግምት የለም። እዛ አምልኮ ብቻ ነው ያለ። በእውነትና በመንፈስ ኖሬ እግዚአብሔር ይፈርቴ ይሄን አምልቄ እግዚአብሔርን አከብሬ የምትኖር ከሆነ መንግሥተ ሰማያት ያንተ ናት። ምክንያቱም እግዚአብሔር እንዲህ አይነት ሰዎችን ይቀበላልና። በምድር ዋጋ ልትከፍል ትችላለህ፣ በምድር ልትናቅ ትችላለህ። ገንዘብ የሌለው ሰው በምድር ሊናቅ ይችላል። የናቁት ሰዎች ግን አንተን የናቁት ሰዎች ግን በዛ ስፍራ የላቸው። ለዘላለም በእቶን እሳት እየተቃጠሉ እየነደዱ እንዲኖሩ ይችላሉ። አንተ ግን በዚህ ምድር ላይ ተጎሳቅለ እግዚአብሔር ፈርቴ ከኖርክ መንግሥተ ሰማያት ከአምላክ ጋር ለዘላለም ትኖራለህ። ልዩነታችን ይሄ ነው። ለዚህ ነው ቢኖረንም ባይኖረንም ማንደነቀው ማንጨነቀው። ለዚህ ነው ፈታ ብለን ኮራ ብለን አምላካችን እግዚአብሔርን የምናመሰግነው። ስሙ ለዘላለም ይባረክ። ለአምላክ ለእግዚአብሔር ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል። ለተለያየ ነገር አንሰግድም። ቤታችን የሚመለከው እግዚአብሔር ነው። መንገዳችን ላይ የምናመልከው እግዚአብሔር ነው። በስራችን ቦታ የምናስበው እግዚአብሔር ነው። ለአምላክ ለእግዚአብሔር ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና። እግዚአብሔር ዘመናችሁን ይባርክልን። አገራችን ኢትዮጵያን እግዚአብሔር ይጠብቅልን። ይሄ ቃል በልባችሁ ጽላተ ላይ ጻፍላችሁ። ወገኖቼ እግዚአብሔር ከእናንተ ጋር ይሁን። ዘመኑ የመጨረሻ ነው። ንስሐ የምንገባበት የምንዘጋጅበት፣ እቺን ዓለም መቼ ለቀን እንደምንሄድ አናቆም። ሰው እንግዳ መጻተኛ ነው። ስለዚህ በጊዜ ልንተጋ፣ በጊዜ ንስሐ ልንገባ፣ በጊዜ ከክፋት ልንመለስ ይገባናል ብዬ አስባለሁ። እግዚአብሔር ከእናንተ ጋር ይሁን። ዋቀዮ ሲና ይብሱ ነገኝ ከቸን አመሌ ከንባየተ ያተው